ደህና ነኝ። ቪዲዮ አብሪ ማሪ። ሰላምታም በቪዲዮ ነው። እሺ የኔ ውድ እስኪ አንቺው ቤት ነው ባለን የፈታው አንቺ ቤት ላግባ። አንቺ ልጅ ነሽ እንዲያስታወስኩሽ በድምጽሽ። እንዴት ነሽ? ደህና ነሽ አቡዬ? እኔ እኮ አፍቃሪዋ ነኝ። አንቺው ቤት ባለ ፈታው። አሁን ደግሞ እና እኔ እንዴ እና ታዲያ ተጣልተሽ መጣሽ እንደው ላስታርቅሽ ነበር እምቢ አለ እሱ አይደል? ላስታርቅሽ ነበር ከወታደሩ ባልሽ ጋር። ወታደሩን ያፈቀርሽው አይደለሽ? አንቺ እኮ ሂጂና ጥባርሽን ንፊበት ብዬ ጥባሬን ነፋውበት። ከዛ እንኳን ነፋሽበት የተሻለ ሊሰጥሽ ነው ፈጣሪ። አሁን ወታደር ነበር አይደል? አሁን ደግሞ 10 አለቃ መቶ አለቃ። አቡዬ እኔ እኮ ብሎክ ካደረኩ በኋላ አብዶ ይቅርታ። እኔ እኮ እንደዚህ የምትቆርጪ ያልመሰለኝም በጣም ይቅርታ ብሎ በስማም ያላደረገ ቡዴ ብሪበት አየሻ ተለማመጠሽ። እንዲህ ናቸው። እኔ ለማጅሽ እግዚአብሔርና ቡዬሽ የሀገር ሽማግሌ ወጥቶ ከዛ ረሃቡማ ሴት ልጅ ከቆረጠች ቆረጭ ብለኛለች አልኩት። ከዛ አንቺ ራሱ እየተሳደበች ነበር። በሷ ምክንያት ነው ቤቴ የፈረዘ እያለ እንደዚህ ነው ራስን ማስከበር። አየሽ ስትቆሪ ከዛ በቃ ሲሬኩበት በቃ ተለያየን። ከዛም በኋላ በቃ አቡዬ አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭናጫ ነው። አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ አሁን እሱን ሸኝቻለሁ። ተገባችሁ ሚውት አድርጉ፣ ሌሎቻችሁ እንዳያስተጋባ። ማሬ በዚህ ኑሮ ነጭናጫ ባል አስበሽዋል እንዴ? እዳነ እንዴ? ምን ያነጫንጫዋል? ካላስደሰተሽ ባል ምን ያደርጋል? ባል የምትፈልጊው እኮ